ሁለት አይነት መተት ወይም ማስማት አለ። አንደኛው ነጭ አስማት ወይም ነጭ መተት ሲሆን ሁለተኛው ጥቁር አስማት ወይም ጥቁር መተት ነው። ነጭ አስማት ወይም ነጭ መተት የሚባለው የክፉ መናፍስትን ኃይል ወይም አጋንንታዊ ጥበብን ለጥሩ ነገር የሚጠቀሙበት ነው። ደጋሚዎችና አስደጋሚዎች የሰውን ነፍስ ሳያጠፉ አካላዊ ጉዳት ለማድረስም ነጭ አስማትን ይጠቀማሉ። ጥቁር አስማትን ለብቻው እናያለን። ምክንያቱም በሰው ላይ አካላዊ፣ ሞራላዊ፣ ህይወታዊና እስከ ሞት የሚያደርስ ጉዳት ስለሚጠቀሙበት ይህንን ነጭ አስማት ቀላል አስማት ይሉታል። እንደ ጥቁር አስማት ከባድና ሰይጣንን መዋረስን የማይጠይቅ ለሰይጣን አካልን ደምን መገበርን የማይጠይቅ በድግምትና በገቢር እንዲሁም ሰይጣንን ጠርቶ በመጠየቅ የሚሰራ ነው። የሚገርመው ቅድም እንዳልኳችሁ ነጭ አስማት ይሁን ጥቁር አስማት የስማቸው ኃይል ወይም ኃይለ ቃላቸው፣ ሚስጥራቸው፣ ፍቻቸው፣ ትርጓሜያቸው በየትኛው መጽሐፍት የማይታወቁ ናቸው። ደጋሚዎቹ እንኳን አያውቁም። የሚያውቀው ሰይጣን ብቻ ነው። እዚህ ላይ ለጥሩ ነገር የሚጠቀሙት ያልኳችሁ በእነሱ ቋንቋ ነው እንጂ እኔ ጥሩ ነው እያልኳችሁ አይደለም። እነሱ ለጥሩ ነገር ይበሉት እንጂ ባጋንንት ጥሩ ነገር ቢጠቀሙ ብዙ መጥፎ ጎን አለው። ለምሳሌ ነጭ አስማትን ለጥሩ ነገር ብለው የሚጠቀሙትን ምሳሌ ልንገራችሁ። ለትምህርት ማለትም ለአብነት ወይም ለመንፈሳዊ ትምህርትና ለዓለማዊ ትምህርት ሲሆን እነሱም አፍልሆና ዘእያገድፍ የሚባሉ ናቸው። ዘእያገድፍ የተማራችሁትን ትምህርት የሚያረጋና እንዳትረሱ የሚያደርግ ሲሆን አፍልሆ ደግሞ በአብሾና በጸፋርስ ለትምህርት የሚወሰድ ነው። በጣም የሚገርመው መጽሐፍ አፍልሆ የሚባል አለ። ይህንን በመናፍስት ኃይል እውቀትን የማግኛ ዘዴ የሊቃውንት አባቶቻችን የጥበብ መጽሐፍን ይሉታል። በነገራችን ላይ አብሾና ጸፋርስ የሚያሰክሩ አደገኛ እጽዋቶች ናቸው። አንዳንዶች ይህንን አብሾና ጸፋርስ ጠጥቶ እኮ ነው ቅኔ ሲዘርፉ የሚዘሉት፣ መጠጥ ሲጠጡ ጨርቃቸውን ጥለው የሚያብዱት፣ ከበሮ ሲመቱ እስክሳ የሚወርዱት፣ የሚያረጋጋውን ቃለ እግዚአብሔርን ሲያስተምሩ መረጋጋት የማይችሉትና የሚጮሁት፣ ከሰው ሲጣሉ ለያዥ ለገናዥ የሚያስቸግሩት፣ ለቅኔ ለድምፅ ውበት ለከበሮ አመታት ማለትም ከበሮ ሲመቱ እስክሳ እየወረዱ እንደ እንዝርት እየሾሩ እያበዱ የምናያቸው፣ ለመጻሕፍት ለዜማ ለአንደበተ ርቱዕነት ማለትም ተናግሮ ተሰሚነት እንዲኖራቸው፣ ለግርማ ሞገስ ማለትም ሰው እንዲፈራቸውና እንዲንቀጠቀጥላቸው፣ ለገበያ ለጥይት ማለትም ጥይት እንዳይመታቸው፣ ለሌባ ሌባ ገትር የሚባለውን ለመስተዋድድ ሰው እንዲወዳቸው፣ ለሕዝብ መስተፋቀር ለሕዝብ አፍላ ማለትም ባለ ሆቴሎች፣ ባለ ስጋ ቤቶች፣ ባለ መጠጥ ቤቶች ወዘተ የሚጠቀሙበት ነው። ለስልጣን ማለትም ሰው እንዲገዛላቸው ስልጣናቸው እንዲጸናላቸው ከስልጣናቸው ሰው እንዳያወርዳቸው፣ ለዝና ለመፍትሄ ስራይ ለሀብት ለአቃቤ ርዕስ ማለትም ራስን ጠላት ከሚሉት በአስማትና በድግምት ለመጠበቅ፣ ለምሳበ ንዋይና ለምሳበ ሰብ ወይም ገንዘብና ሰው መሳቢያ ወይም ማቅረቢያ፣ ለዕቁብና ለሎተሪ ወይም ዕቁብና ሎተሪ እንዲወጣላቸው በዕፀ ሰብስብ የሚደገም፣ ለአምጽኦ ብእሲት ማለትም ፍቅረኛ ወይም ትዳር ላጣ ሰው ማምጫ ሕገ ጠብቅ ማለትም ያገባትን ሴት ሌላ ወንድ እንዳይነካት ቢነካትም አካሉ እንዳይሰራ የሚያደርግ ሲሆን የማያምናት ባል ወይም በስራ ምክንያት የራቀ ባል ሚስቱ ላይ የሚያስደግመው መተት ነው። በገጠር ያሉ ደግሞ ለከብት መስተሃድር የሚባል ማለትም ከብት እንዳይጠፋ። በነገራችን ላይ በገጠርና በክፍለ ሀገር ውጭ እያደሩ ሌባ የማይሰርቃቸው ጅብ የማይበላቸው ከብቶች፣ በጎች፣ ፍየሎች፣ አህዮች አሉ። ባለቤቶቻቸው አስደግሞባቸው ነው። ይበላቸዋል የተባለው ጅብ ጭራሽ ይጠብቃቸዋል። የኛ ሕዝብ እኮ እንኳን ሰው ላይ እንስሳት ላይ የሚያስደግምና የሚደግም ነው። ኮከብ ቆጠራ ማለትም ለእድል ለትዳር ለስራ ወዘተ። ዕፀ መሰውር ማለትም ለመሰወር፣ መክስት ማለትም አእምሯቸው ብሩህ ሆኖ ውስጣቸው ያለውን ችሎታ አውጥተው እንዲጠቀሙ፣ ለድርሰት ለመድፍ ነጸር ማለትም ምቀኛና ተንኮለኛ ጠላትን ለመከላከል፣ ለሁሉ ሰናይ ዱላ እንዳያምህ ማለትም ጸበኛ በዱላ ሲመታ እሱን እንዲያመው የሚያደርግ ወዘተ ናቸው። እነዚህ ነጭ አስማት በስም የሚደገሙ በእጽዋት ተደግመው የሚያዙ የሚቀቡ በሰውነት ውስጥ ለምሳሌ በእጅና በትከሻ ላይ የሚቀበሩ በእጅ በትከሻ በግንባር በጀርባ የሚነቀሱ ለምሳሌ በፀሐይ በኮከብ
የሚያሳዝነው ጌታ በተሰቀለበት በመስቀል ቅርጽ የሚቀረጹ የሚነቀሱ በነገራችን ላይ በፀሐይ ቅርጽ የሚነቀሱት በሰዎች ፊት እንደ ፀሐይ እንዲያበሩ እንዲከበሩ ነው። በኮከብ ቅርጽ የሚነቀሱት እንደ አጥቢያ ኮከብ ሰዎች ፊት እንዲታወቁ እንዲታዩ ነው። በቀይና በጥቁር ቀለም ተጽፈው በኪስና በቦርሳ የሚያዙ በብር ቀለበት ተደግሞ በጣት የሚደረጉ በብርና በጽዋት ተደግሞ በብር ባንኮኒ ውስጥ የሚቀመጡ በአንገት የሚንጠለጠሉ በዶቃ በዕጣን በዘቢብ በቅባሜሮን በሳንቲም በብር በሚቀባ በሚጨስ በክታብ ወዘተ ናቸው። እነዚህ ባለነጭ አስማት ሰው ላይ እንደ ጥቁር አስማተኞች እንደ ጥቁር መተተኞች በቀጥታ ጉዳት የማያደርሱ ቢሆንም ነገር ግን ተጠቃሚውን ወይም አስደጋሚውን የሚጠቅሙና የሚጎዱ ናቸው። የሚጎዱ ስላችሁ በቀጥታና በተዘዋዋሪ ሰዎችን ለክፉ በማይሰጥ መልኩ ይጎዳሉ። ለምሳሌ የግርማ ሞገስ ያስደገመ ሰው ሰዎችን በቀጥታ ባይጎዳም ሰዎች ይፈሩታል፣ ያከብሩታል። ለገበያ ያስደገመ ሰው በቀጥታ ሰዎችን ባይጎዳም ሰዎች ከሱ ያለ ፍላጎታቸው በመተቱ ተስበው ዕቃ ይገዙታል። በቀጥታ ደግሞ አጠገቡ ያለውን ሻጭ ገበያ ይዘጋበታል። በነገራችን ላይ ነጭ አስማትን ለጥሩ ነገር የሚጠቀሙት በመጥፎ አጋንንት መሆኑን ወቅ ምክንያቱም ጥሩ ነገር የሚሉትን አሁን የዘረዘርኩላችሁን ነገሮች አንዳቸውን ሲጠቀሙ ወደዱም ጠሉም አጋንንቱን ይዋረሳሉ ወይም አጋንንቱን ወደ ውስጣቸው ያስገባሉ። እዚህ ላይ ግልጽ እንነጋገር ከተባለ ነጭ አስማትን ወይም ነጭ መተትን ምዕመናን ብቻ ሳይሆን በተለይ ብዙ የቤተክርስቲያን ሰዎች ማለትም አባቶች፣ መምህራን፣ ሌሎቹም ይጠቀሙታል። ለምሳሌ ግርማ ሞገስ፣ የህዝብ መስተፋቅር፣ መድፍ ነጸር፣ ለትምህርት ዘያገድፍን፣ ለስልጣን ዕፀ መሰውርን፣ ህገ ጠብቅን፣ ለመጻሕፍት ዕውቀት፣ ለቅኔ፣ ለከበሮ፣ ለዜማ፣ ለአንደበተ ርቱዕነት፣ መፍትሔ ሥራይን፣ መፍትሔ ሀብትን ወዘተ የሚጠቀሙት የቤተክርስቲያን አገልጋዮች ናቸው። እነዚህን ለራሳቸው ይጠቀማሉ፣ ለልጆቻቸውም ለተማሪዎቻቸውም ለሰዎችም ያደርጋሉ። ብዙ ጊዜ ብዙ አባቶች መምህራን እነዚህን ነገሮች የማይቃወሙት የማይተቹት በአብነት ትምህርት ቤት ዘመናቸው ቢያንስ አንዴ ስለተጠቀሙት ነው። ይህ ደግሞ ግልጽ ነው፣ እነሱም ያውቁታል። እርስ በርስም እንደሚጠቀሙ ይታወቃሉ። ችግሩ ነጭ አስማትን ጥሩ ላሉት ነገር ስለሚጠቀሙት እንደ አጋንንት አሰራር አይቆጥሩትም፣ እንደ መጥፎ ነገርም አያዩትም። ልብ ካላችሁ በየፌስቡኩ በየጋዜጣው የስም መርጌታ ከለ ያሉ አሁን የነገርኳችሁን ነገር የሚያደርጉ በነጭ አስማት ነው። ስለዚህ ነጭ አስማት ማለት ጥሩ ነገርን በክፉ መናፍስት መጠቀም ማለት ነው። ስለዚህ የስም መርጌታ እከሌ ጋር ሄዳችሁ በነጭ አስማት ለራሳችሁ አንድ ነገር ብታሰሩ ለጊዜው ልትጠቀሙ ትችላላችሁ። ዕዳው ግን ገብስ ነው። ዕዳው ፍዳው ለልጅ ልጆቻችሁ ለዘሮቻችሁ ይተርፋል። በነጭ አስማትና በነጭ ድግምት የገቡት አጋንንት ከናንተ አልፈው ተርፈው ወደ ልጆቻችሁ ወደ ልጅ ልጆቻችሁ በማለፍ አብረው በመወለድ ዘራችሁን የእርግማን ዘር ያደርጉታል። ዘራችሁን ትውልዳችሁን የክፉ መናፍስት ተገዢ ያደርጉታል። ዘራችሁን ትውልዳችሁን እንዳይባረኩ የጥፋትና የክፋት መሳሪያ በማድረግ አጥፊና ገፊ ያደርጋቸዋል። በመጨረሻም ልጆቻችሁ ሃይማኖት የለሾች፣ እግዚአብሔር ከሃዲዎች፣ ሀገር ሻጮች ይሆናሉ። የምትወልዷቸው ከነጭ አስማት ጋር የተዋረሱ ልጆች ናቸውና በመጠጥና በሱስ የተካኑ በኃጢአትና በክፋት የሰለጠኑ እንደ ሰይጣን የሰየጠኑ ስለሚሆኑ ለእናንተም ለሀገርም ለቤተ ክርስቲያንም የማይጠቅሙ የከሰሙናሉ። በዚህም በዘራችሁ በነጭ አስማት የተዋረሳችሁት ሰይጣን ሰልጥኖ ክፋታችሁና ክፉ ስራችሁ ገኖ ይኖራል። በመጨረሻም በቁማችሁ የዘራችሁትን ስትሞቱ በነፍሳችሁ አጭዳችሁ ዘላለማዊ ፍርድን ከእግዚአብሔር ትቀበላላችሁ። በቀጣይ በክፍል 2 ትውልድ የጠፋበትና እድሉ ህይወቱ የተነጠቀበት ጥቁር አስማት የሚባለው የትኛው ነው? ለምን ዓላማ ይጠቀሙታል? የሚለውን በስፋት እናያለን። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።